የእናቴ ባለቤቷ ሞቶባት ብቻዋን ስትሆን በዛ ምክንያት የመጣው እና 3 እህቶች አሉ። ለእናቴ የመጀመሪያ ልጅ በ17 ዓመት ነው የወለደችኝ። ቤቱ የመጀመሪያ ወለደኝ 3 እህቶች ናቸው ያሉኝ እና እህቶችን እና እናቴ ብቻ ነን። እናቴ እንደ ወንድ ታርሳለች። በእኔ ምክንያት አሁን ተፈናቅላ ከተማ ማገዶ ሁሉ ከገጠር እየጫነች ነው የምትኖረው። ሳይታ ማለት ነው። አንቺን መጥተው ይረብሹሻል ሲሏት ያካባቢ የምትወደውን እድርና ቤተሰብ ማህበራዊ ኑሮ ጥላመታለች እና እዛ ደግሞ የሄድኩበት አካባቢ እሷ ሌላ ለጋፍ የሚባል ወረዳ ላይ ናት። የሄድኩበት አካባቢ የአያቶቻቸው ነው። መሬት እናቴ ያለችው ወራሽ እዛ ናት። ያደግኩትን የአያቶች ጋር ስለሆነ የአያቶች ቦታ ነው። ቅድም እንደነገርኳቸው እና የያዙ ቀን ገበያ ተዘግቷል። መከላከያ ይመጣል ውጊያ ያለ ብለው ገበያ ዘግተዋል። እኔ ደግሞ የአክስቴ ልጅ አለች። እሷ ጋር ሄጄ ሲወጣ 5 ሆነው ቁጭ ብለዋል። የመጀመሪያ ቃሉ እንደዚህ እንትናቸው ላይ እንደምታዩት ፊቱ የሚታየው ጎልቶም ጸጉሩ እሱ ነው እና ናህል ንገብታቸው ስልክ እያወራ ነበር። ና ስ ያባት ሆና ሰላይነት እንደምና አራኔ ይሄው የፕራይሜ ስልክ በማወረው ብዬ ስልክ ነበር ማወረው ሰጠው። ከዛ እኔ አስቲ ቁጭ ብለ ምናምን አለ። ከዛ ለስለስ አድርገው ነው ያዙ። ምሳ ጋበዙኝ ምናምን። ወደ መከላከያ ይመጣ ሲባል ወደ ቆላ ይዘው ሄዱ ጫካ። ከዛ ስልኬን ቀምተውኛል። በኋላ መጡኝ። ምንድን ነው ስላቸው መከላከያ የተመለሰው አንተን እንዳያስተናግድ ነው። ሰላይ ነህ አሉ። ኧረ እኔ አይደለሁም እዚህ ሰፈር የከሌ ከልጅ ነኝ። ስሜን ከናያቴ ቤተሰቦችን ከናያቴ ያውቃሉ። ዝም በል ምናምን አታውራ አንተ አሉኝ። እድል አልሰጡኝ። ከዛ አሳደሩኝ። 3ኛ ቀን አንደኛ ሄጣ ሰብሮ ከርቶ የሄደው ልጅ አሁን የሆነ ኢንተርቪው እናደርግሃለን። ከዛ በኋላ ማታ በባጃጅ ምፍን ጠርተን ወደ ቤተሰቦች ትሄዳለህ አይዞ ምናምን አለ። ጫማዬን አስወልቀውኝ ስልኬን ቀምተው ሀብል ከአንገቴ ላይ በጥሰው ምናምን ነበረ። መታወቂያን ቀደው ምናምን ጥለው ነበር። አይዞ በቃ ጫማውን ስጡት ምናምን አለ። እዛ ጤና ጣቢያ ግቢ ነው። እዛ ኢንተርቪው ሲያደርግ ምናምን ለመከላከያ ሰላይ ሆኜ መጥቼ ነው መከላከያ ቤት ይሰራልኝ 1 ሚሊዮን ብር ሊሰጠኝ ብለህ ይችን ኢንተርቪው ለኛ እርዳ። ያኛው እንትን ሚዲያ ለማበላሸት ነው እኛ እና ከዛ በነፃ እናሰናብታለን። አይዞህ ብርን ከፈለክ ና እኛ የፈለከው ነገር እናደርግልሃል። ይቺ ጉለ ተባልልን አለ። አለበለዚያ እዚህ ትረሸናለህ ሲለኝ እሺ ተለቋል። ያ ቪዲዮ አለ ቆይ ልክላቸውንም ያ ቪዲዮ ሁሉ አለ። ይሄ ኢንተርቪው ሲያደርገኝ ማለት ነው። ጣሰው ያ ሰው አሁን ከርቶ ሄዷል እና እሺ አለ። ከዛ ምን አለ በኋላ ይህን ቪዲዮ ከጨረሰ በኋላ እንትኑን ተሳደበ። አለቃው ስብሰባ ሄዷል። እናት የሚባለው ምን ተሰጥቷል እንደዚህ ና ደንቆሮ እኔ ጣሰው ነበርኩ መሪ መሆን ያለብኝ። ይህንን ቀመር እሱ ቢሆን አይቀምረውም ማለት ለዚህ አይነት ሴራውም ማለት ነው። ይሄ ደንቆሮ አዋጁ እሱ ቢሆን አይቀምረው። እኔ ነበርኩ እንደዚህ ይህን ቀመር ችዬ እኔ ነበርኩ መምራት ያለብኝ አለ። ጣሳ የጃማ ልጅ ነው፣ የጃማ ተወላጅ ነው እና እዛ ወረደ እሱ። ከዚ ይህን ካረጉኝ በኋላ አሳተሩ በሰላም። በማግስቱ 480 ህዝብ እጅን የተቆረጠበት ቦታ ሰበሰቡ። ግልጽ ያልሆነላችሁ ነገር የጆሮ ቪዲዮ አልታያችሁም ማለት የእጄ ነው። እሱ ጋር ይህን ግልጽ ላድርግላችሁ፣ ምክንያቱም ሚዲያ ላይ የሚያወዛግባችሁ ነገር እንዳይኖር ማለት ነው። ከዛ ህዝብ ፊት ያቀረቡና ይሄ ባንዳ ነው አሉ። ለካ ጆሮዬን ማን ይሄ ያችን ኢንተርቪው ያደረገኝ ህዝቡ እንዴት እንደዚህ ያደርጋሉ? ህዝብ እያቀብላቸዋል። በወር 500 ብር የጥይት መግዣ እዛ የራሳቸው ሊቀንብር መልጠዋል። እና መንግስት ጋር ግብር አይከፍሉም፣ ማዳበሪያ አያወሩም። ህዝቡ በፍራቻም በስምምነትም እዛ አድርጓል። ያም ብቻ አይደለም፣ ገንዘብ ሳይሆን ልጆቻቸውን ማሳልፈው እየሰጡ ልጆች አሉ ከእነሱ ጋር ያስታጠቁ ማለት ነው። ከዛ ህዝብ ሲሰርበኝ ነበር። አያሳዝኑም? እነዚህ አንተ ነፃ ለማውጣት ብለው እነዚህን በጥሩ ልታሳፍናቸው ልታስመታቸው ነበር። በእነሱ ነው ታላላቸው። አይ እሱማ ፈጣሪ በቃ ንጹህ ስለሆነ እጃቸው ላይ ጠላል። አንድ ሽማግሌ ማለት ነው ደሴ አግኝቼ ያን ሰውዬ ጉሮሮ ሆነ ከመኪና ላይ አውርጄ አሁን ለፖሊስ ላድርሰህ አልኩት ደሴ። ከዛ ስለው አረ እንደው በፈጠረ እንደው በልጅነት በጉብዝና አለ። ይሄን ያለኝ ሰውዬ ደሴ መጥቶ አንተ እኔ እንደዚህ ያስተርገ መተ ከተማ ሕክምና ትራንስፖርት ማትክልክል ማለት ባህሪ በቃ አሳይች ማላቆም ባህሪ እዛ ሰውዬ ላሳየው። ምክንያቱም ይችን ቃል ሲሰነዝርብኝ ነበር። ከቆረጠኝ ልጅ በላይ የሰውዬው ቃል ሰብሮኛል እና በቃ ሳያውቀው ፈረደብኝ። ከዛ በኋላ ይሄ ስለዚህ ይሄ ልጅ ይሄ ይገባዋል አሉና አንበረከኩና በህዝብ ፊት ጆሮዬን በቢላዋ ይኸው ቃሉ ነው እምድ ሲያደርገው ይዛ የሚባለው እንዲሁ ይቅርጻል። አህመድ ጎራና የምትባል ልጅ አለች፣ ሌላ ጥቁር። ይሄ ደግሞ ሸሪፎ የሚሉት አሁን ይሄ ራያ ላይ ከባድ መሳሪያ ደቅሞ የነበረው እንግዲህ በመቅረቢያ የተገዘገዝ መሳሪያ ተደቅሟል። ዙሪያውንም ተደቅኗል። ካሜራው ስላልገባላችሁ ነው። እና የሚገርማችሁ እዛ ቪዲዮ ላይ እርግጠኛ ነኝ አላዳመጣችሁትም። የሆነ ድምፅ አለ። ቪዲዮውን ቃሉ ሲቆርጠኝ
ከሌላ ዝቅ ብለህ የሚለው አለ። ቀስ ያለች ድምፅ በደንብ አዳምጣለሁ ወደፊት። ያ ማነው? ናትናኤል ነው። ስለሺ እጅ የሰጠው ውርጌሳ ሰሜን ወሎ ስብሰባ ሄዶ ነበርና ትእዛዝ እየሰጠብኝ ነው። አመራ እንትን መሪ ስለሆነ ማን አዋቂ ዝቅ ብለህ ቆረጥ ዝቅ የሚል አለ። ያቺ አጠገቡ ያለ ሰው እንዳይመስላችሁ በስልክ ነው እንደዛ የሚለው። በቪዲዮ እያሳዩ ነው የቆረጡት። አዋጁ በቪዲዮ እንደዚህ አሁን እንደምናወራው እንደናንተ በቪዲዮ ሌላ ቦታ ሆኖ ትእዛዝ እየሰጠ ነበር። ያችን ቪዲዮ በደንብ ብዙ ሰው ያዳመጣትም እርግጠኛ ነኝ። ከሌላ ቦታ ትእዛዝ በቪዲዮ ትእዛዝ እንደተሰጠሙ ያችን በደንብ ቪዲዮዋን ተመልከቱ። ድምጿን ቀስ ያለ ድምፅ አለች፣ የስልክ ድምፅ እና ለእኔ ይዘው በአካል ስላለው ስለታየኝ ነው። በቪዲዮ እያሳዩኝ ነበር። ሰውየውን ፊቱ ራሱ ያየው እና ከዛ በኋላ እንዳይጠፋባችሁ ጆሮዬን ሲቆርጡ ቄስ ተነሳ። የሆነ ቄስ ምን አላውቅም ተነሳ። አይሆንም ምሪ ሲል 480 ህዝቡን ተነሳ በእኔ ላይ። አይሆን ፊታችን እንደዚህ አይነት አጸያፊ ነገር አታረጉም ሲል ቪዲዮ የሚቀርጹት የነበረው ተውት፣ ግርግር ተፈጠረ። ያቺ የጆሮዬ ቪዲዮ ያላያችኋት ለዛ ነው። ከዛ በኋላ ምንድን ነው የተባለው? ከጠላችሁን ጫካችሁን ለቀን እንወጣላችኋለን ብሎ ህዝቡ እንግዲህ አይፈራቸውም። ህዝቡ ተላምዷቸዋል። ቤታቸው ያድራሉ፣ ያበሏቸዋል፣ ያጠጣቸዋል። ተላምደዋል። ህዝቡ አይፈራም። ግን ተስማምተው እነሱ ጋር እየኖሩ ነው። ግን ህዝቡ አይፈራቸውም። አብረው እየኖሩ ነው። ያው አንድ ነው ማለት ህዝቡ ያው እየተዋጋ ነው። ጥይት አቀበለ ማለት አቤቱ አሳደረ ማለት ያው ነው። ከዛ በኋላ ህዝቡ ሲነሳ ቪዲዮውን ተውት፣ ቀረጻውን ግርግር ተፈጠረ። አንድኛው ቤዛ ይባላል የሚኒሻ ምልስ ነው። የዘዋ ሀገር ልጅ ተወላጅ ነው። ቤተሰቦቹ ወንድሞቹ እኔ ያለው እንግዲህ እሱ እንደዛ እያደረገ እንትን ብሎ እኔ እናቴ ያለችበት ሰፈር 15 ደቂቃ በእግር የሚያሳይ መንገድ የእሱ ወንድም በሬ ገዝቶ ይሄዳል። ገበያ ጭንጫ የሚባል ገበያ ማለት ነው፣ ቤዛ የሚባለው። እሱም ግን እኔ እንደዛ አድርጓል። የእሱ ወንድም ግን እዛውኛ ሰፊ ደርሶ ይመጣል። እሱ በሰራው እኔ በቀልን አይደለም ለሱ ለቃሉም አልመኝ። እንደዚህ እኔ ህዝብ ከተማረልኝ እጅ ማቆሸሽ ነው የሚሆነው፣ ህሊናዬን ማቆሸሽ ነው የሚሆነው። ቃሉን አሁን በአንተ እጅ ረሸን ቢሉኝ አላደርገውም። ለምን እጅ ይቆሽሻል? እጅ ማቆሸሽ ነው። ጀግና ሰው መግደል ሳይሆን ሰው ማዳን ነው በእኔ ህሊና፣ በእኔ አስተሳሰብ እና ያን ግርግር ቤዛ የሚባለው ይሄ ያልኩ ሰውዬ አሁን እንደዚህ ወንድሙ ይመጣል ያልኩ ሰውዬ አይ በቃ አስታራቂ ሀሳብ ቆይ ተዋልና ህዝቡን አረጋግ በቃ እሺ። አሁን ወደ ብር ስብሰባ ብር ደግሞ የዛን ቀን 500 ብር ከአንድ ገበሬ እየተሰበሰበ ነው። 480 ሰው መሆኑን ያወቁት ለምንድን ነው? 480 መዝገብ እየተጠራ ነበር። እኔን ጆሮ እየቆረጡ አንበርከው በጎን ብር የሚሰበስብ አለ። ስብሰባ ህዝቡን የሚያስተምር ሰው ነበር። ያን ቪዲዮ አልተለቀቀም እስካሁን። ልጆች ራሱ እዛ ይሄን ቪዲዮ የላኩኝ ልጆች ያን ቪዲዮ በእናታችሁ እየለምኝ ነበር፣ ግን ወዲያው ስለጠፋ ያ ቪዲዮ የለም ነው ያሉኝ። ይሄ ቪዲዮ እኮ የመጣው የቃሉ አዋጅ ነው። የቃሉ ጓደኞች እኮ ናቸው ላኩኝ፣ የራሱ ጓደኞች እጅ ይሰጥባቸው ማለት ነው። ከዛ በኋላ እሺ ጫካችሁን ለቀንላችሁ እንወጣለን ቀጠናችሁ ማለት ነው ለህዝቡ ሲሏቸው ለቃችሁ ተዋለ። ቄሱ በጣም ጀግና በራሱ ቆራጥ የሆነ ለእኔ መስዋዕት ከፍለናል ማለት የዛን ሰዓት አፈሙ ቢዞርበትም ያ ሰውዬ ይሞታል ነበር ሲል ታዲያ ውጡ አላቸው። ታዲያ ውጡ እናንተ ናችሁ እንደ ነፃ የምታወጡን? ትናንትኛ ከማን ነበር ያዳናችሁን አላቸው። የቄሱን ቆራጥነትና የህዝቡ መነሳት ሲያዩ እሺ በቃ አለ። ይሄ ቤዛ ያልኩ ሰውዬ ቅድም ወንድሙ እኛ ሰፈር መጥቶ ይሄዳል ያልኩ ገበሬ ነው ወንድሙ ሰላማዊ ሰማ። ከዛ እሺ በቃ አስተራቂ ሀሳብ እሱ ወደዛ ወሰዱት አለና ስብሰባው መምራትና ብሩ መሰብሰብ ቀጠሉ። እኔን አይታችሁት ከሆነ ይሄ ድንጋዩ የቀበሌ የግንባታ ድንጋይ ነው። ቀበሌውን አቃጥለው ቀበሌውን ደካም ተቆጣጥረውታል። እዛ የነበረ ስራ አስኪያጅ፣ እዛ የነበረ የቀበሌ አስተዳደርና የቀጠናዋ ፖሊስ ወረዳ ገብቷል። ወረዳዋ ለጌዳ ስለሆነ ማለት ነው። ወረዱ ድንበር ነው። ይቺ ግን ክሬ ማርያም ወደ እንትና ናት፣ ቆሎ አዋሳኝ ወደ ወረዳ ነው የሚያዋስነው ነው። እኔ የዛው ተወልጄ ስላደኩኝ በደምብ ማቀው ቀጠናው። ከዛ ይሄ ቪዲዮ ቀረ። ያን እዛ ቀበሌ አደረሰ። ይሄ ያያችሁት እጄ የተቀመጠበት ድንጋይ የቀበሌው የግንባታ ድንጋይ ትራፊ ነው። ዘርጋ ተባልኩ። እጄን አይታችሁ ከሆነ እያስተካከልኩ ነው የምሰጠው። ለምን በሉ ሲባል የነበረው የመጀመሪያው ሳስታቸው በቃ እጅን ምናምን ሲያሳዝን በቃ በጣም ነው የሚያሸፉት። አሁን ቃሉ የትእዛዝ አይነት አይደለም ታዝዤ የሚለው ምክንያቱም ሲያሸፍ ነበር። ቆርጦኝ እኮ ጆሮዬን ጠጋ ብሎ አጠገቤት ወንድም ምን አጋጥሞሽ ነው ይለኛል፣ እያሸፈው ማለት ነው። እና ከዛ በዛ ላይ አይታችሁታል። ያሳምነው ልጅ ከዚህ ባንዳ
ህዝብ መማር አለበት እያለ ነበርና እንደው ግን ከሱ ምን መማር እንዳለበት ደግሞ እሱም እንደዚህ የሚመሰክር ደስ ይለኝ ነበር። ከዛ ቀበሌ እጄን ሳስታቸው ነፍስ እያስረሆነ ስሸሽ ምንም ጠንካራው ሸሽ ቶ በቃ ተወጁን አለ እጄን ብልቱን እንቆርጣለን በቃ ተው ሲል ለዛ ነው እጄን እንደዚህ ያስተካክሉ ይሰጡት ነበር። ወንድ ልጅ ብልቱን ተቆርጦ ዛሬ አላወራችሁም ነበር አብድ ነበር ብተርፍም አላወራችሁም ዛሬ ምንም ብታረጉልኝ አላወራችሁም። ብልቱን ተቆርጦ ምን አይነት ህይወት ይኖራል ወንድ ልጅ ሞራሉስ? ብልቱን እንቆርጣለን ቢካለ ሲል እጄን በቃ አይታችሁት ከሆነ ያስተካክሉ ኮምስ ለምን የእጄ ስራ ማለቅ አለበት እኔ መርዳት አለብኝ እጄ ማለት ነው ለነሱ ይሄንን አረ መጨረሻ ላይ ይዘህ ሄዳሉ። ቪዲዮውን አይታችሁታል። እዚህ ሄድኩ ያ ህዝብ በዛው በተሰበሰበበት በዛው ተበተነ አለቀ። እዛው አለቀ። በእግሬ 30 ደቂቃ ሄጄ ወደኩኝ። ከወደኩበት በኋላ አገሩን አንሱ ብሎ ያስነሷቸው እነሱ ናቸው። ጤና ጣቢያ ሁሉ ደውሎ ሪፈር ያጻፉልኝ እነሱ ናቸው። እንዲተርፍ እንፈልጋለን ብሎ ለነርሷ ደውሎላት ነርሷ በስልክ ሁሉ እነሱን አገናኝታኝ ያንዳንዷ ነገር አልሳኩም። ጤና ጣቢያ ሆኜ ስናገር የነበረውን ኢንተርቪው ቪዲዮ ልክላችኋለሁ። የሚገርማችሁ ነገር ይሄ ነው ያለው ነገር። ያው ወደፊት ያለውን ስለነገርኳችሁ ብዬ ነው እውነታው